በዛሬ ቪዲዮዬ ጸጉራችሁ እንደ ዊግ የሚያረዝምላችሁ የሚያሳድግላችሁ የጸጉር ስፕሬ ይዤላችሁ መጥቻለሁ። እንደ ሻምፖ መጠቀም ትችላላችሁ፣ እንደ ስፕሬ መጠቀም ትችላላችሁ። እስከ ዛሬ ድረስ እኔ በውህድ መልክ፣ በስፕሬ መልክ፣ በዘይት መልክ እየሰራሁላችሁ ነው። ታማምረኛ የሆኑ ጸጉራችሁ በፍጥነት የሚያሳድጉ የጸጉር ውህዶች ዘይቶች ሰርቼላችኋለሁ። የዛሬው ደግሞ በጣም ይለያል። ከግንባራችሁ ላይ የሸሸ ጸጉራችሁ ለሚሰባበር፣ ለሚነቃቀል ጸጉራችሁ በፍጥነት የሚያሳድግላችሁ የጸጉር ስፕሬ ይዤላችሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁልኝ? ውድ ቤተሰቦች የዛሬ ታምረኛ የሆነ የጸጉር ስፕሬ ነው። በእርግጠኝነት ነው የምነግራችሁ። ይህንን ስፕሬ ሰርታችሁ ከተጠቀማችሁ ታመሰግኑኛላችሁ። ቀጥታ ወደ አሰራሩ ነው እንግባ። እዚህ ጋር የተጠቀምኩት በዋነኝነት ጥቁር አዝሙድ፣ ታምረኛው ጥቁር አዝሙድ፣ በቀጣይ እንደዛው ሮዝ፣ አብሽ 1 ማንኪያ፣ ሮዝመሪ። እኔ የደረቀው ካላችሁ የደረቀ መጠቀም ትችላላችሁ። እኔ ፍሬሹን የተጠቀምኩት እርጥቡ ማለት ነው። እዚህ ጋር የምጠቀመው ከርከዴ የአበባ ቅጠል ነው። ለደም ማነስ እንደ ሻይ የምንጠጣው ለፊታችን ለቆዳችን የሚሰጠው ውጤት ልነግራችሁ አልችልም። እንደዛው ለጸጉራችሁ እንደ ማስክ ስትሰሩት ሰራላችኋለሁ። በቀጣይ ልክ እንደ ማስክ አድርጌ ሰራላችኋለሁ። ሮዝመሪ ተጠቅሜያለሁ። ቆረንፉድ እጠቀማለሁ። ትንሽዬ ግማሽ ማንኪያ ነው ቆረንፉድ የተጠቀምኩት። እዚህ ጋር የምጠቀመው 2 ፍሬ ቀረፋ። የተፈጨ ካላችሁ ችግር የለውም፣ የተፈጨ መጠቀም ትችላላችሁ። ቪዲዮውን እስከ መጨረሻ ተከታታዩት። አጭር ቪዲዮ ነው፣ የምሬ ነው የምላችሁ። መጨረሻ ካያችሁት ይሄንን ቪዲዮ ታምር ነው የምታዩት። ግን ሰርታችሁ የተጠቀማችሁ በእርግጠኝነት ነው ምነግራችሁ ታመሰግኑኛላችሁ። ሽታ የሌለው እንደ ሻምፖ፣ እንደ ውህድ፣ እንደ ስፕሬ እንዴት አድርጋችሁ እንደምትጠቀሙት መጨረሻ ላይ እነግራችኋለሁ። እዚህ ጋር ውሃ 2 ብርጭቆ ውሃ ጨምራለሁ። እናንተ በብዛት መስራት ከፈለጋችሁ በብዛት ሰርታችሁ ማስቀመጥ ትችላላችሁ። እስከ 15 ቀን ድረስ የመቀመጥ ይችላል። ፍሪጅ ውስጥ ነው የምታስቀምጡት። እንደ ሻምፖ፣ እንደ ስፕሬ፣ እንደ ውህድ 3 ነገር በዚህ ግብአቶች 3 ነገር መስራት ትችላላችሁ። በነገራችን ላይ ይሄንን እኔ አሁን የተጠቀምኳቸው ግብአቶች እያንዳንዳቸው ፈጭታችሁ ልክ እንደ ውህድም መስራት ትችላላችሁ። ልክ እንደዚሁ ማለት ነው። እንደ ውህድ ሰርታችሁ በጨርቅ አጥላችሁ እንደ ውህድ መጠቀም ትችላላችሁ። እነዚህን ግብአቶች ሁሉም ፈጭታችሁ ማለት ነው። ከዛ በእሳት ሰሩታላችሁ። ውሃ ጨምራችሁ ከጨረሳችሁ በኋላ ከቀዘቀዘ በኋላ በጨርቅ ነገር ጭምቅ አድርጋችሁ እንደ ውህድ ትጠቀሙታላችሁ። እንደዚህ ውሃ ጨምረን 2 ብርጭቆ ውሃ ነው የጨመርኩት። ከጨመርኩ በኋላ በእሳት ቀስ ብለን በእሳት እንሰራዋለን። ለ10 ደቂቃ በእሳት እናረጋዋለን። እነዚህን ግብአቶች ሁሉም በእሳት እናረጋቸዋለን። የተፈጨ ካላችሁ እነዚህን እንደ ስፕሬ መጠቀም ከፈለጋችሁ የሞቀው ውሃ ፈጭታችሁ ትንንሽዬ 1 ማንኪያ እየተጠቀማችሁ ሁልጊዜ ማለት ነው ስራ እንዲቀልላችሁ ከፈለጋችሁ የተፈጨ ትወስዱና በሙቅ ውሃ ትዘፈዝፉታላችሁ። ማታውን ዘፍዝፋችሁ ታሳድሩትና እያጠለላችሁ እንደ ስፕሬ ትጠቀሙታላችሁ ማለት ነው። እንግዲህ በዚህ መልኩ እኔ በእሳት እየሰራሁት ነው። ዋው እንዴት አባቱ እንደሚያምር እዩት። ሰሞኑን የሚገራርሙ የጸጉር ውህዶችና የጸጉር ዘይቶች ሰርቼላችኋለሁ። ከዚህ ቪዲዮ 3ኛ ቪዲዮ ላይ የሚገርም ዘይት ሰርቼላችኋለሁ። እሱን ዘይት ገብታችሁ እዩት። የምር ጸጉራችሁን ያንን ዘይት ተጠቀሙት። ጸጉር እንዴት እንደሚያለሰልስ ልነግራችሁ አልችልም። ጸጉር ያለሰልሳል፣ ጸጉር ያፋፋል። ከግንባራችሁ ላይ የሸሸ ጸጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ካላያችሁት ገብታችሁ ማየት ትችላላችሁ። ገብታችሁ ተጠቀሙት።
የዛሬ 3 ቀን ነው የለቀቅኩት። እስከ 8000 ሰው አይቶታል። ገብታችሁ ተጠቀሙ። ሰርታችሁ ቀላል አሰራር ነው። እኔ የምሰራቸው ዘይቶች፣ የጸጉር ውህዶች በሚገርም ሁኔታ ሁላችሁም እየተጠቀማችሁ ለውጥ እያገኛችሁበት ነው። ሁላችሁም እየደወላችሁ በውስጥ መስመር እየደወላችሁ አመሰግናለሁ እያላችሁ ነው። እኔም አመሰግናለሁ። ውጤት ስላገኛችሁበት በጣም ደስ ብሎኛል። ሁላችሁም ተጠቀሙት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የእያንዳንዳችሁ ሀሳብ አስተያየታችሁ መልስላችኋለሁ። አያችሁት? በዚህ መልኩ እንግዲህ በእሳት ሰርቼ ከቀዘቀዘ በኋላ አጠለዋለሁ። እንደዚህ ከሰራችሁት በኋላ እናንተ ማሳደር ትችላላችሁ። ማቆየት፣ አንድ ላይ ማቆየት ትችላላችሁ። እዩት እንግዲህ በዚህ መልኩ ጨርሼለታለሁ። አሁን ዘይት እጨምራለሁ። እዚህ ጋር እኔ ራሴ የሰራሁት ዘይት ስላለኝ የሽንኩርት ዘይት ነው፣ እሱን እጨምርበታለሁ። ይሄንን ዘይት ያላያችሁ ገብታችሁ ማየት ትችላላችሁ። በሽንኩርትና በሌሎች ግብአቶች የሰራሁት ዘይት ነው የጨመርኩበት። ግዴታ ዘይት መጨመር አለባችሁ። ስፕሬ ስትጠቀሙ ግዴታ ነው ዘይት መጠቀም። ያለ ዘይት እንዳትጠቀሙ፣ ጸጉራችሁ ያከረድድባችኋል። ዘይት ካለው ግን ጸጉር ያለሰልሳል፣ ጸጉር ያሳድጋል፣ እንዳይሰባበር እንዳይነቃቀል ያደርግላችኋል። እና ዘይት ግዴታ ነው። ይኸው በዚህ መልኩ በእቃዬን እጨምራለሁ። ከዛ ጸጉሬ ላይ በማበጥርበት ሰዓት ልትታጠቡ ስትሉ እንደዛው ጸጉራችሁ ስታበጥሩ ልክ ይሄንን ስፕሬ እያደረጋችሁ በየቀኑ መጠቀም ትችላላችሁ። ግንባራችሁ ላይ ለሸሸ ቤቢ ሄር ማብቀል የፈለጋችሁ በየቀኑ ግንባራችሁ ላይ ማሳጅ እያደረጋችሁ በየቀኑ ተጠቀሙት። ይገርማችኋል። ይሄንን እኔ ግማሹ እኔ ሻምፖ ጨምሬ ነው ውህድ ተቀብቼ ነበረ። ያው ውህዴን ከተቀባሁ በኋላ ሻምፖ ጨምሬ ነው በዚህኛው ማለት ነው ጸጉሬን የታጠብኩት። ሌላም ሻምፖ ሰርቻለሁ። በስድር ምርጥ ሻምፖ ሰርቼላችኋለሁ። በቀጣይ ለቅላችኋለሁ። ሁላችሁም ጸጉራችሁ ለሚሰባበር፣ ለሚነቃቀል፣ ጸጉራችሁ ለሚወጥቅ፣ አላድግ ላለ፣ ለወንዶች ለሁሉም የሚሆን የጸጉር ሻምፖ ናቹራል የሆነ የጸጉር ሻምፖ ሰርቼላችኋለሁ። በቀጣይ ቪዲዮ ጠብቁ። አያችሁት? በዚህ መልኩ ጨርሼላታለሁ። እንደነገርኳችሁ ይሄንን እንደ ሻምፖም ቀንሳችሁ መጠቀም ትችላላችሁ። ጸጉራችሁ ስትታጠቡ እንደ ስፕሬ። የዛሬ ቪዲዮ ይሄንን ይመስል ነበር። እንግዲህ እንደምትወዱት ተስፋ አረጋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ።